ኦሪት ዘፍጥረት ምዕራፍ 25 ይህ ምዕራፍ በአብርሃም ታሪክ ላይ ትኩረቱን አድርጎ በመቀጠል ስለ አብርሃም ኬጡራን ማግባቱና 6 ወንድ ልጆች መውለዱ፣ አብርሃም ሀብቱን ለይስሐቅ ማውረሱን፣ አብርሃም በ175 ዓመት ዕድሜው መሞቱና መክፈላ በተባለችው ዋሻ ከሳራ ጋር መቀበሩን፣ ለይስሐቅ ኤሳው እና ያዕቆብ የተባሉ መንታ ልጆች ስለመወለዳቸው፣ ታላቁ ልጅ ኤሳው ለታናሹ ልጅ ያዕቆብ ብኩርናውን በምስር ወጥ ስለመሸጡ ወይም ብኩርናውን ስለማቃለሉ የሚያብራራ ምዕራፍ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 1 አብርሃም ኬጡራ የተባለች ሌላ ሚስት አገባ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 2 እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ የስቦቅንና ስዌህን ወለደችለት። ወደፊት በሚኖረን የመጽሐፍ ቅዱስ ጥናት ስለ ምድያም ዝርያዎች በተወሰኑ ምዕራፎች የምንመለከተው መሆኑን ከወዲሁ እያስታወስኳችሁ ከላይ ከቀረበው ጥቅስ ምድያም አብርሃም ከኬጡራ የወለደው አራተኛ ልጅ ሲሆን የሙሴ ሚስት ምድያማዊት መሆኗን በኦሪት ዘጸአት ምዕራፍ 2 ከቁጥር 15 ከ21 ላይ ይመልከቱ። እንዲሁም ምድያማውያን ከእስራኤል ጠላት ጋር መተባበራቸውን በኦሪት ዘኍልቍ ምዕራፍ 22 እንደተጻፈው እንዲሁም እስራኤልን በሰሩት ኃጢአት ምክንያት በምድያማውያን መገዛታቸውና በእግዚአብሔር እርዳታ በጌዲዮን መሪነት ነፃ ስለመውጣታቸው በመጽሐፈ መሳፍንት ከምዕራፍ 6 እስከ 8 የተጻፈውን እንድታነቡ ጋብዛችኋለሁ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 3 ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሦራውያን፣ ለጡሳውያንና ለኡማውያን ናቸው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 4 የምድያም ልጆች ጌፌር፣ ኤፌር፣ ሄኖህ፣ አቢዳ እና ኤልዳድ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 5 አብርሃም ያለውን ሀብት ሁሉ ለይስሐቅ አወረሰው። ከላይ ከቀረበው ጥቅስ አብርሃም 8 ወንዶች ልጆች ከ3 ሚስቶች ቢወልድም በእግዚአብሔር የተመረጠውና የአብርሃም ወራሽ የሆነው ይስሐቅ መሆኑን እናስተውላለን። ከዚህ ቀደም በነበረን የኦሪት ዘፍጥረት ምዕራፍ 24 ቁጥር 36 ጥናታችን አብርሃም ያለውን ሀብት ሁሉ ለይስሐቅ እንደሰጠው እናስታውሳለን። ስለዚሁ ጉዳይ ጥልቅ ትርጉሙን በወደ ሮሜ ሰዎች መልእክት ምዕራፍ 9 ከቁጥር 7 እስከ 9 ያለውን ይመልከቱ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 6 ለቁባቶቹ ልጆች ግን በሕይወት እያለ ስጦታ አደረገላቸው፣ ከልጁ ከይስሐቅም ርቀው እንዲኖሩ ወደ ምስራቅ ምድር ሰደዳቸው። ከላይ ከቀረበው ወደ ምስራቅ ምድር ሰደዳቸው ሲል ከዮርዳኖስ ወንዝ በስተ ምስራቅ ወደሚገኘው አካባቢ ማለት ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 7 አብርሃም በጠቅላላው 175 ዓመት ኖረ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 8 ከዚያም አረፈ፣ ዕድሜ ጠግቦ በመልካም ሽምግልና ሞተ፣ ወደ ወገኖቹም ተሰበሰበ። ከላይ ከቀረበው ጥቅስ ወደ ወገኖቹ ተሰበሰበ ሲል የአብርሃም ነፍስ ከሞተ በኋላ ስለ አረፈችበት ስፍራ ማለትም አጸደ ገነት የሚገልጽ እንደሆነ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 31 ላይ የተጻፈውን ይመልከቱ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 9 ልጆቹ ይስሐቅና እስማኤል በመምሪያ አጠገብ በምትገኘው በኬጢያዊው በሰዓር ልጅ በኤፍሮን እርሻ በመክፈላ ዋሻ ቀበሩት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 10 ይህም የእርሻ ቦታ አብርሃም ከኬጣውያን የገዛው ነበር። ከሚስቱ ከሳራ አጠገብ በዚያው ተቀበረ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 11 አብርሃም ከሞተ በኋላ እግዚአብሔር ይስሐቅን ባረከው። በዚህ ጊዜ ይስሐቅ በብኤር ላሃይሮኢ አቅራቢያ ይኖር ነበር። በኦሪት ዘፍጥረት ምዕራፍ 16 ላይ እንደተመለከትነው ብኤር ላሃይሮኢ በእስራኤልና በግብፅ ድንበር በሚገኘው የሱር ምድረ በዳ ወይም በረሃ በቃዴስ እና በባሬድ መካከል የሚገኝ ቦታ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 12 ግብፃዊቷ የሳራ አገልጋይ አጋር ለአብርሃም የወለደችለት የእስማኤል ትውልድ ይህ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 13 የእስማኤል ልጆች ስም እንደ ዕድሜያቸው ቅደም ተከተል እንዲህ ነው። የእስማኤል በኩር ልጅ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም። ኦሪት ዘፍጥረት ምዕራፍ 25 ቁጥር 14 ማስማዕ፣ ዱማ፣ ማሳ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 15 ኩዳን፣ ቴማን፣ ኤጡር፣ ናፌስ እና ቄድማ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 16 እነዚህ የእስማኤል ልጆች ነበሩ። እነርሱም በኖሩባቸውና በሰፈሩባቸው ቦታዎች የ12 ነገድ አለቆች ስሞች ናቸው። ከላይ ከቀረበው እስማኤል 12 ወንዶች ልጆች መውለዱን እናስተውላለን። ኦሪት ዘፍጥረት ምዕራፍ 25 ቁጥር 17 እስማኤል በጠቅላላው 137 ዓመት ኖረ፣ ከዚያም ሞተ፣ ወደ ወገኖቹም ተሰበሰበ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 18
ዘሮቹም መኖሪያቸውን ከግብፅ ድንበር አጠገብ ወደ አሶር በሚወስደው መንገድ በኤውላጥና በሱር መካከል አደረጉ። ከወንድሞቻቸውም ሁሉ ጋር በጠላትነት ኖሩ። ከላይ ከቀረበው የእስማኤል ልጆች ዝርያዎች በእስራኤልና በግብፅ ድንበር በሚገኘው የሱር ምድረ በዳ ወይም በረሃ አካባቢ እንደኖሩና ከእስራኤላውያን ጋር በጠላትነት መኖራቸውን እናስተውላለን። ኦሪት ዘፍጥረት ምዕራፍ 25 ቁጥር 19 የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 ይስሐቅ ርብቃን ሲያገባ ዕድሜው 40 ዓመት ነበር። ርብቃ በሰሜን ምዕራብ መሶፖጣሚያ የሚኖረው የሶርያዊው የባቱኤል ልጅ የሶርያዊውም የላባ እህት ነበረች። ኦሪት ዘፍጥረት ምዕራፍ 25 ቁጥር 21 ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። ኦሪት ዘፍጥረት ምዕራፍ 25 ቁጥር 22 ልጆቹም በማኅፀኗ ውስጥ እርስ በርሳቸው ይጋፉ ጀመር። እርሷም ለምን እንዲህ ይሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 እግዚአብሔርም እንዲህ አላት፣ ወገኖች በማኅፀንሽ አሉ፣ ሁለትም ሕዝቦች ከውስጥሽ ተለያይተው ይወጣሉ፣ አንደኛው ከሌላው ይበረታል፣ ታላቁም ለታናሹ አገልጋይ ይሆናል አላት። ከላይ የቀረበው ትንቢታዊ ቃል ሲሆን ከጊዜ በኋላ ስለሚሆነው እግዚአብሔር አምላክ ለርብቃ እንዳሳወቃት ይኸውም ታናሹ ልጅ ያዕቆብ የእስራኤል መስራች እንደሚሆን፣ ታላቅ ወንድሙ ኤሳው ደግሞ የኤዶም መንግስት መስራች እንደሚሆን፣ በተጨማሪም በወደ ሮሜ ሰዎች መልእክት ምዕራፍ 9 ከቁጥር 11 እስከ 13 ላይ እንደተጻፈው ታላቁ ታናሹን እንዲያገለግል የተወሰነው በእግዚአብሔር ሐሳብና ምርጫ መሆኑን ማለትም በስራ ሳይሆን ከጠሪው መሆኑን እናስተውላለን። በትንቢተ ሚልክያስ ምዕራፍ 1 ከቁጥር 2 እስከ 3 እንደተጻፈው ያዕቆብን ወደድሁት ኤሳውን ግን ጠላሁት ይላል። ኦሪት ዘፍጥረት ምዕራፍ 25 ቁጥር 24 የመውለጃዋ ጊዜ ሲደርስም እነሆ በማኅፀኗ መንታ ወንዶች ልጆች ነበሩ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 25 በመጀመሪያ የተወለደው መልኩ ቀይ፣ ሰውነቱን በሙሉ ጠጉር የለበሰ ነበር። ስለዚህ ስሙ ኤሳው ተባለ። በዕብራይስጥ ኤሳው ማለት ሰውነቱ በጠጉር የተሸፈነ ማለት ነው። ብኩርናውን በቀይ ወጥ በመቀየሩ ኤዶም እንደተባለ በዕብራይስጥ ኤዶም ማለት ቀይ ማለት ሲሆን የኤሳው ትውልዶች የኖሩበት ስፍራም መጠሪያ ኤዶም ይባላል። ይህም ስፍራ በሴር ተራራ አካባቢ የሚገኝ አካባቢ ሲሆን የአካባቢውም አፈር ቀይ መልክ አለው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 26 ከዚያም ወንድሙ ተወለደ፣ በእጁም የኤሳውን ተረከዝ ይዞ ወጣ። ከዚህም የተነሳ ስሙ ያዕቆብ ተባለ። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበር። በዕብራይስጥ ያዕቆብ ማለት ተረከዝ ያዥ እንዲሁም አታላይ ማለት ነው። በኋላ ስሙ በእግዚአብሔር ወደ እስራኤል ተቀይሯል። እስራኤል ማለት ደግሞ በዕብራይስጥ ከእግዚአብሔር ጋር የታገለ ማለት ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 27 ልጆቹም አደጉ። ኤሳው ጎበዝ አዳኝ የበረሃም ሰው ሆነ። ያዕቆብ ግን ጭምት ከድንኳን የማይወጣ ሰው ነበር። ኦሪት ዘፍጥረት ምዕራፍ 25 ቁጥር 28 ይስሐቅ ከአደን የመጣ ሥጋ ደስ ይለው ስለነበር ኤሳውን ይወደው ነበር። ርብቃ ግን ያዕቆብን ትወደው ነበር። ኦሪት ዘፍጥረት ምዕራፍ 25 ቁጥር 29 አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 30 ኤሳውም ያዕቆብን በቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ተባለ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 31 ያዕቆብን በመጀመሪያ ብኩርናህን ሽጥልኝ አለው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 32 ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 33 ያዕቆብም ኤሳውን እንግዲያማ አስቀድመህ ማልልኝ አለው። ስለዚህም ማለለት፣ ብኩርናውንም ለያዕቆብ ሸጠለት። ኦሪት ዘፍጥረት ምዕራፍ 25 ቁጥር 34 ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት፣